በግትርነትሽ ምክንያት ሁሉንም ነገር በሰው እጅ ማድረግ ጀመርሽ። ምን? አዎ አሁንም በዚህ ከቀጠልሽ አይንሽን ማጣት ብቻ ሳይሆን ህይወትሽን ልታጭ እንደምትችይ ወቂሽ። ይሄ ማለት አይኔን ለማጣት ምክንያቱ አንቺ ነሽ ማለት ነው? ምን? ላምሮት የተባለች እርኩስ አጋድም ያርጃት እጄን ለመንግስት መስጠት። በቃ ልቀቀኝ እባክህ፣ ልቀቀኝ ኪሩቤል እባክህ። እኔ ክፍል ገብቶ የነበረ ሰው አለ እንዴ? እኔ ምን አውቃለሁ? ነው ወይስ ያንቺ ክፍል ዘበኛ ነው የምመስልሽ? ቆይ ምንድነው የሰማሽው ነገር አለ እንዴ? ኪሩቤል እዚህ እንዴት ሊገባ ይችላል? ድልድዩን ስንደርስ እንሻገረዋለን። ደግሞ ለምን እኔ ጋር መተክ እንደዚህ እንደምትሆን አውቃለሁ። እሺ ምንም ነገር ብታደርግ አልታለልልህም። ገባ? የኔ ፍቅር እንደዚህ በቀላሉ እኮ የሚሰበር መንፈስ አልነበረሽም። ለምንድን ነው እንደዚህ ቶሎ ተስፋ የምትቆርጪው? ቆይሽ ምን የሚያደርጉልኝ ይመስላል? እይቷ 100% የመመለሱ ነገር እንዳላበቃ እርግጠኛ መሆን እንችላለን። በቃ ተመለስ። እኛ ቤት መምጣትና መመላለስ ማቆም አለብን። ለምን? ምን ነው? ምን አደረግን? ምን አጥፍቶ ነው? ግርማና ላምሮት የሆነ ነገር እንዳያደርጉት እየፈራው ስለሆነ ትርሲት ቤት መምጣት መቀነስ አለብህ ያለችኝ ባንቺ ምክንያት ነው አይደል? እስኪ ልጅቷንም አታስጨንቃት። ከኛ ቤት በመቅረት ሰላም ወስጣት። ያ ነፍሰ ገዳይ የሆነ አባትሽን ማንቁርቱን ይዤ ዘብጥያ ሳላስወርደው መቼም አልተኛላችሁ። አንተ ነህ እንዴ ስዩምን የገደልከው? ሁሉን ነገር ሳያቅታት እንደዚህ አይነት የማይረባ ታሪክ ፈጥራ እኔና አንቺን ለማለያየት ነው አይደል የነገረችሽ? እስከዛሬ ድረስ መልካም የሆነውን ግርማ ነበር የተመለከተችው። ከዚህ በኋላ ግን አውሬና ገዳይ የሆነውን ግርማ ታያለች። አንቺ ባለጌ ዘራባች ከልጄ ጋር ታለያይ ምን ብለሽ ነው የምንነግራት? ደሞ ምን ሆንክ? ምን ሆናችሁ ነው? ስለምን ወሬ ነው? ኧረ ዳር ተረጋጋ። ማን ምንም ያለችኝ ነገር የለም። አንቺው ታመጪው አንቺው ታሮጩ ማለት ይሄን ጊዜ ነው። እስቲ መጀመሪያ ተግባቡ። ንገሪ፣ እኔ ነኝ ስዩምን የገደልኩት? ምን ምን የምታውቂው ነገር አለ? ንገሪኝ እንጂ እኔ ነኝ። ስለምን ግድያ ነው የምታወሩት? የምን ግድያ ነው? ንገሪያት። አሁኑን እንድትነግሪያት እፈልጋለሁ። ገዳይነቴን ከየት ነው ያመጣችው? እቺ ልጅ አባቴ ገዳይ ነው ነፍሰ በላ ነው ብላ እንድጠላኝ ነው ፍላጎትሽ? አንቺ እኔ እንደዚህ አይነት ነገር ነግሬሻለሁ? ተናገሪ፣ ነግሬሻለሁ ወይ? አይ ኪሩቤል ነገረኝ። ምን? ከየት አምጥተህ ነው እንደዚህ አይነት ነገር የነገርካት? ንገረኝ። ተረጋጋ እንጂ ግርማ። ምን ያለበት ምን አይችልም ብለው ደግሞ እንዳያስሩ። እቺ ትርሲት ተብዬዋን ህይወቷን ከቀን ወደ ቀን ግን አደጋ ውስጥ የከተትከው መሆኑ ታውቀዋል? ይኸውልህ ትሰማኛለህ? እኔ በህይወት እያለሁ ትርሲትን ምንም ነገር አታደርጋትም። ለዚህ ቃል ገባልሃለሁ። ከግርማ ጋር ጦርነት እያወጭክ መሆኑን ወቅ። ጦርነቱን ጀምረው እስቲ፣ ከዛ ማን እንደሚያሸንፍ እናያለን። ደግሞ ላምሮት በጣም ተቀይማለች። በጣም ነው ያዘነችብህ። ስማ፣ ከልጄ ጋር አይደለህም አንተ፣ ፈጣሪ ራሱ ቢመጣ እንኳን ሊለያየን አይችልም። ትርሲት ተብዬዋን ግን ምን አድርጌ እንደማስረክብ አሳይሃለሁ። ኪሩ፣ የኔ ፍቅር ምን እያደረግሽ ነው?
ትላንት እኮ ነግሬክ ነበር። ሁሉንም ነገር በራሴ ማድረግ መልመድ አለብኝ። ታዲያ ሁሉም ነገር እኮ ባንዴ አይሆንም የኔ ፍቅር። አውቃለሁ፣ ግን በተቻለኝ አቅም መሞከር አለብኝ። አንድ ጥያቄ ልጠይቅሽ የኔ ፍቅር። እሺ ጠይቀኝ። እዚህ ቤት እንድቀርና እንዳልመጣ የፈለግሽበትን ትክክለኛ ምክንያት ምንም ሳትደብቂ ንገሪ። ኪሩ ትላንትና እኮ ነግሬክ ነበር። አዎ፣ ግን ትናንትና የነገርሽኝ ነገር አላሳመነኝም። የምሬን ነው፣ እመነኝ የኔ ፍቅር። እሺ ኪሩ ይሞት በይና አምንሻለሁ። ኪሩ ያቺ የምወዳት ቦታ ትወስደኛለህ? ትርሲትዬ፣ እዚህ ቦታ ካልመጣሽ በቃ ይከፋሻል አይደል? አዎ ኪሩዬ፣ ሁለታችንም አንድ ነን። አንተንም ይሄን ቦታ አስለመድኩ አይደለ? እኔ እንኳን የሚከፋኝ አንቺ ለአንድ ቀን እንኳን ካላገኘሁሽና ካላየሁሽ። አሁን ግን አማራጭ የለኝም ኪሩ፣ አንተን ከኔ ማራቅ አለብኝ። እኔ ደግሞ ከአንቺ ከራኩኝ ውሃ እንዳጣሳ በናፍቆትሽ እንደምሞት ወቂ። ምን ላድርግ ኪሩ? ስለፈራውኝ እኮ ነው፣ በጣም ስለፈራው ነው። እሺ አንቺን የሚያስደስትሽ ከሆነ አልመጣም። አዎ ምን ነው? አይ ምንም። ስለተረዳኸኝና በእኔ ሀሳብ ስለተስማማ አመሰግናለሁ። አይደል? ምን ተፈጥሮ ነው ንገረኝ እስኪ የኔ ልጅ። ትርሲት የሆነ ነገር እንዳልሆነባት በጣም እየፈራችና እየተጨነቀች ነው ያለችው ማዘር። እሱስ እውነቷን ነው፣ እኔንም እያለችኝ ነበር። የኔ ምስኪን ልጅ አሳቀው ገደሉብኝ እኮ። አዎ ይገባኛል። ላምሮትና ግርማ ናቸው በእርግጠኝነት ይሄን ነገር የሚያደርጉት። እኔም እንዳትጨነቅብኝ ብዬ ከዚህ በኋላ አልመጣም ብያታለሁ። ግን እሷ ሳታውቅ እዚህ እየመጣ ሁሉንም ነገር እከታተላለሁ። እንደው እባክህን ኪሩቤልዬ፣ ካንተ ውጭ ማንም እንደሌለ ታውቃለህ። ብቻዋን እንዳትተዋት። ምንም ችግር የለም ማዘር፣ አያስቡ። በቃ ልሂድ። ቻው። ደህና ሁንሽ። ኪሩቤል፣ ላምሮት፣ ምንድን ነው? አንድ ጥያቄ ብቻ እንድትመልስልኝ ነው የምፈልገው። ምንድን ነው እሱ? ዳዲ እንጀራ አባቴ እንደገደለው በምን አወቅ? እኔ እንደመጣው አታውቅም አይደል? አዎ አታውቅም የኔ ልጅ። እንዳትመጣ ብዬ እኮ ነው። አትመጣም፣ ተኝታለች። ምን ነው በዚህ ሰዓት ያለመደባትን? ሰሞኑን እንቅልፍ እየተኛች አይደለም። ሌሊት በጣም ነው የምትጨነቀው። ለዛ ነው አሁን እንቅልፍ ይወሰዳት። ይሁን፣ ቢያንስ ቀንም ከተኛች ጥሩ ነው። ያው ልጄ፣ አሁን እንድትመጣ የፈለግኩበት ምክንያት እንደምታውቀው ሁሉንም ነገር ላንተ ትቼ ነው እጄን አጣጥፌ የተቀመጥኩት። እና ምን እያሰብክ ነው? ምኑን ማዘር? ምኑን ትለኛለህ? ምኑን ትቼ ምን ልበልህ? የትርሲት የሕክምና ነገር፣ የላምሮት፣ በዚህ በኩል የግርማ፣ ምን እንደማደርግ እኮ ግራ ገብቶኛል። ነው ወይስ ትርሲት እዚህ አትምጣ ስትልክ ሁሉንም ነገር ችላ አልከው? ኧረ በፍጹም እንደዛማ አይሆንም። በጭራሽ አላደርገውም ማዘር፣ በጭራሽ። እኮ ምን አዲስ ነገር አለ ታዲያ የኔ ልጅ? አሁንማ ከልጄ ጋር ሳይሆን ከጠላቴ ጋር እየኖርኩ ያክል ነው የሚሰማኝ። ወይ ተናግሬያት አልወጣልኝ፣ ወይ አልደበደብኳት፣ ወይ እንድትታሰር አላደረግኩኝ።
ቂም ይዤ ተቀመጥኩብህ እኮ ልጄ። አውቃለሁ እኮ ማዘር እንደሚያስጨንቆት ሳይገባኝ ቀርቶ አይደለም። ግን ሁሉንም ነገር በትዕግስትና በጥበብ ካላደረግነው ይዞት የሚመጣው መዘዝ በጣም ከባድ ነው የሚሆነው እኮ። ምንድን ነው በጥንቃቄ የምናደርገው? ምንድን ነው እያሰብክ ያለከው የኔ ልጅ? እሺ ይኸውልዎት፣ አንደኛ በግርማና በላምሮት መሀል መለያየትን መፍጠር ነው። እሱም ደግሞ የእንጀራ አባቷን የገደለው ራሱ አባቷ እንደሆነና ለእሷም ደግሞ የሚፈልገውን ነገር እስኪያገኝ ነው እንጂ እንደማይመለስላት በደንብ አድርጎ መንገር ነው። ጥሩ፣ እሱ የሰራ ይመስለኛል። ሌላው ደግሞ የትርሲት ጉዳይ የሕክምናው ጉዳይ ቅደም ብዬ ነው። መረጃውን በደንብ አድርጌ እየሰበሰብኩ ነው። በሚያስፈልገን ሰዓት እጇን ለመጠምዘዝና አፏን ለማዘጋት አርፋ እንድትቀመጥ ለማድረግ እንጠቀምበታለን። ምንም እጅ መጠምዘዝ ብሎ ነገር የለም። እኔ እሷም አባቷም የእጃቸውን እንዲያገኙ ነው የምፈልገው። እማዬ እማ እማ። አቤት የኔ ልጅ። ከሚወዱት ሰው ጋር መራራቅ ይሄን ያክል ከባድ ነገር ነው ለካ። ምን ነው ኪሩን አፈቀሽ እንዴ? በጣም በጣም ነው ናፈቀኝ እማዬ። ታዲያ እንደውልለታ? ልደውልለት? አይ ታዩ። ምን ነው? ለምን? እንደዚሁ እሱን ባላወራው ነው የሚሻለው እማዬ። ድክመቴ እንደሆነ ታውቂያለሽ አይደለ? ምን ነው ድምጹን ከሰማውን አላለው ብለሽ ፈራሽ? አዎ እማዬ፣ አንድ ነገር ላስቸግርሽ። ይሄ እናትሽ አይደለው እንዴ? የምን ማስቸገር ነው? ባይሆን ያቺ ቦታዬ በጣም ናፍቃኛለች። የማይደክምሽ ከሆነ እዛ ትወስጂኛለሽ? ይሄ ምን ችግር አለው? የኔ ውድ ልጅ መጣው። ጃኬት ደርቤ ልምጣ። ናፍቆትክ ሊገድላት ነው የኔ ምስኪን። እሺ ታዲያ እኔ ምን ማድረግ አለብኝ ማዘር? አንተማ ከዚህ በላይ ምን ታደርግላታለህ? ለማንኛውም አሁን ልንወጣ ነው። ወዴት? እንግዲህ አንተ የምትወስዳት ቦታ ይሆናል። ውሰጅኝ አለችኝ። እሺ በቃ ደርሰን እንመጣለን። አንተም ሂድ። እኔም ዶክተሩ ጋር ደርሼ እመጣለሁ። ምን አዲስ ነገር አለ እንዴ ኪሩዬ? እኔ እንጃ ማዘር፣ ያው እሱን ላጣራ ነው የምሄደው። ጥሩ በቃ
እኛም ደርሰን እንመጣለን። አንተም እስከዛ ትመለሳለህ። ይሄድ በቃ ቻው። ቀጥዩ እንጂ ለምን አቋረጥሽ? እማ ከዚህ በላይ ግን አልቻልኩም። የኪሩን ናፍቆት መቋቋም እያቃተኝ ነው። ቆይ ግን እማዬ እኔ አጥፍቻለሁ እንዴ? እንደው ግራ ግብት ጭንቅ ቢልሽ ነው እንጂ አንቺ ምንም አላጠፋሽም። እንደዛ የሚሆንልኝ እኔ አይን ብሌኔን ካጠገቤ ሳጣ አቃተኝ እማዬ። ታዲያ ለምን ደውለሽ አታዋሪው? ምን ልጅ? አይ ከደወልኩለትም አልፈሰፈሳለሁ። በእኔ ራስ ወዳድነት ልጁን ካለ ጥፋቱ ለምን ጣጣ ውስጥ አስገባዋለሁ? እንደው የቸገረ ነገር ነው እኮ ልጄ። እሺ ዶክተር፣ ምን አዲስ ነገር አለ? በጣም ጥሩ ቀን የመጣው። እንዴት ማለት ዶክተር? ዛሬ ቦርዱን ሰብስበን የምንነጋገርበት ቀን ነው እና ውሳኔም የምናስተላልፍ ይሆናል። ውሳኔው ምን ሊሆን እንደሚችል ልትነግረኝ ትችላለህ ዶክተር? ያው ማላስጨነቀህ ከሆነ የትርሲት እናት በጭንቀት ሊሞቱ ነው ብታይ። በዛ ላይ ደግሞ ነገሮችንም ቶሎ እልባት መስጠት አለብን። ሊሆን የሚችለው ነገር ባለፈው እንደነገርኩ ነው። አንደኛው አማራጭ እዚህ ሲምፕል የሚባል አይነት ሰርጀሪ እናደርግላታለን እና አይተን ደግሞ ፕሮግረስ ካለው ውጭ ሄዳ የምትታከምበትን ፕሮሰስ እናመቻቻለን። እሺ፣ ሁለተኛውስ አማራጭ ዶክተር? ሁለተኛው አማራጭ ወደ ውጭ ሄዳ እንድትታከም ማድረግ ነው። አሁን ሰዓት እየደረሰብኝ ስለሆነ ከሚቲንግ እንደወጣሁኝ ያለውን ውሳኔ ነገ ማሳወቅ ይሆናል። መልካም እድል ኪሩቤል። እሺ፣ አመሰግናለሁ። እሺ፣ ምን አሉ ኪሩዬ? ምን አሉ? ዶክተሮቹ ሁለት አማራጭ ነው የሰጡኝ። የመጀመሪያው በትንሹ ሰርጀሪ እያደረገች እዚሁ ሀገር እንድትታከም፣ ሁለተኛው ደግሞ ውጭ ሀገር ሄዳ ሙሉ ሕክምና እንድታደርግ ነው። ይሁን፣ ምንም አይነት ውሳኔ ይሁን፣ ይህንን ቤት ሸጬም ቢሆን አሳክማታለሁ። ልጄ ትታከማለች። እንኳንም ተስፋ እንዳለው አወቅኩኝ። ማለት ማዘር እንዴት ይህንን ቤት ለመሸጥ ያስባሉ? ለአምሮትና ግርማ እንደማይስማሙ አያውቁም እንዴ? አየኔ ልጅ፣ ይሄ ሁሉ ነገር ትርሲት ላይ እኮ የሚያደርጉት ቤቱ በሷ ስም ብቻ እኮ ስለሆነ ነው። ነው እንዴ? ይሄማ በጣም ደስ የሚል ነገር ነው። ቆይ ማሜት ሄዳ ነው አንቺ እዚህ ብቻሽን የተቀመጥሽው? አሁን ወጣች። እኔ እንጃ። ቆይ አንቺም እንደዛ ነው የምታስቢው እንደ ኪሩቤል? ምኑን? አባትሽ እንዳድ እንደገደለው። እኔ ምንም አውቀው ነገር የለም። እባክሽን ላምሮት ተይኝ። በየቀኑ አዳዲስ ነገር እያመጣሽ አይምሮዬን አበጥብጩ። ተይ እንጂ የማን ተበጥብጦ የማን ይቀራል? አሁን የምታውቂው ነገር ካለ ንገሪኝ። ነገርኩሽ እኮ ምንም የማውቀው ነገር የለም። ታውቂያለሽ። ከአንቺ የሰማውና እርግጠኛ የሆነበት ነገር ሳይኖር ኪሩቤል እኔን መጥቶ እንደዛ አይለኝም። ንገሪኝ። ምን? ኪሩቤል ነው እንደዛ ያለሽ? አሁን ማስመሰሉን ትነግሪኛለሽ ወይስ አትነግሪኝም? አንቺ ልጅ ምንም የማውቀው ነገር ስለሌለ ምንም የምነግርሽ ነገር የለኝም። ምንድን ነው የምትጨቀጭቂያት? ምን እያልሻት ነው? አይ ምንም። እኔ ልሂድ።
በቃ ደክሞሻል መሰለኝ ተኚ። እሺ እማዬ። እንደው ግን የኔ ልጅ እስኪ አንድ ነገር ልጠይቅሽ። ቀን ያቺ የተረገመች ምንድነው ስትልሽ የነበረው? ምንም አላለችኝም እማዬ። ባጠባውሽ ጡት ይሽሻለሁ። እባክሽን ንገሪኝ የኔ ልጅ። እንዴማ በቃ እሺ። ኪሩቤል አቶ ስዩምን አቶ ግርማ ናቸው የገደሏቸው ብሎ ነገረኝ አለችኝ። ምን ደግሞ እዚህ ነገር ውስጥ አንቺን ልትከትሽ ነው? ተያትማ፣ የሆነ ነገር ፈልጋ ነው የሚሆነው። እኔ ኪሩቤልን አናግረዋለሁ። ቆይ እሱ እንዴት ይነግራታል ግን? እንደዛ ማድረጉማ ትክክል ነው። አባትና ልጅ መሀል ጸብ ለመፍጠር ነው። እነሱ ካልተጣሉና ካልተለያዩ እኔም አንቺም ሰላም አናገኝም። ደህና ደሪ በቃ የኔ ልጅ። በጣም ጥሩ ለውጥ ነው ባክሽ። መኝታ ቤት መቆለፍ ተውሽ። ምንድነው ማማ ትበይኝ አንቺ ሟ ብለሽ ቅሪ። እንዴ ምን ሆነሻል? ቆይ ደግሞ ያቺ ትርሲት ምን ብላሽ ነው? ዝም በይ። የእሷ ስም በእንዳንቺ አይነት ልጅ የሚጠራ ስም አይደለም ገባሽ? እሷ ከውሃ የነጻ ንጹህ ልብ ያላት ልጅ ናት። ይገባሻል? ቆይ ይሄን ያህል እኔ ምን አድርጌሽ ነው እንደ ባዳ እያየሽኝ ያለሽው? ብዙ በጣም ብዙ ይቀርሻል። አንቺ የኔ ልጅ ለመባል ራሱ ብዙ ይቀርሻል። የምታደርጊውን እያንዳንዱን ነገር እያየውም አልፈው ቀን ይፍረድ ብዬ ነው። አንቺም አባትሽም የስራችሁን ማግኘታችሁ አይቀርም። እስከዛው ድረስ ግን እችን ልጅ በወጣሽ በገባሽ ቁጥር አጭቅጭቂያት፣ አታጨናንቂያት። ደግሞ አስጨነቀችኝ ጨቀጨቀችኝ አለች። እሷማ እንደዛ እንደማትል በደንብ ታውቂዋለሽ። ትዕግስቴ እያለቀ ነው። ላንቺም ለዛ ተንኮለኛ አባትሽም